ሐሳቦቻችን ሁልጊዜ ስሜቶቻችን እንዲፈጠሩ የሚያደርጉ ነገሮች ናቸው። አንድ ሰው ሲቆጣ፣ ሲደሰት ወይንም ምንም ሳይሰማው ቁጭ የሚለው የሐሳቡ ልዩነት ምክንያት ነው። ወይንም ሐሳቡ ለአንድ ሰው ለስሜታዊ ሁኔታ ወይንም ለኢሞሽናል ስቴት ትልቅ ተጽዕኖ አለው። ስሜቶቻችንን መቆጣጠር ሐሳቦቻችንን የመቆጣጠር ብቃት ነው። ስሜቶቻችንን እንዴት መረዳትና መቆጣጠር እንችላለን? አንድ ሰው ትላንትና ስህተትን ሰራ። ለምን ከተባለ አንዳንድ ጊዜ ሐሳቦቻችንን መቆጣጠር አንችልም። በድንገት ይመጡብናል። እየተማርን ሳለ በቢሮ ስራ ውስጥ ሊሆን ይችላል፣ ወይም ከጓደኞቻችን ጋር እየተጫወትን ሊሆን ይችላል። በአምልኮ ጊዜ እንኳን ሐሳቦች ሊይዙን ይችላሉ። የትኩረት ልምዳችን ዝቅተኛ ከሆነ በተለይ በመጨረሻም ላይ ተመልካቾቻችን በእጃችን ባለው ስራ ላይ ትኩረትን እንዴት ማዳበር እንደምንችል ስለምንመለከት እስከ ቪዲዮ መጨረሻ አብረን እንቆይ። አንዳንድ ጊዜ ሐሳቦቻችንን መቆጣጠር አንችልም። በድንገት ይመጡብናል። ከዚያም የሐሳብ ጥሩ ስሜትን ሊፈጥር ይችላል። አዎንታዊ ሐሳብ ከሆነ ማለት ነው። እንደ ደስታ፣ ፈገግታ፣ ውስጣዊ ሰላም፣ ደስታ ያሉ ስሜቶችን ይፈጥራሉ። ወይም በድንገት የመጣው ሐሳብ መጥፎ ስሜትን ሊፈጥር ይችላል። አሉታዊ ሐሳብ ከሆነ እንደ መጸየፍ አይነት ወይንም ለመግለጽ አስቸጋሪ የሆኑ በውስጥ የሚቀሩ ስሜቶች ወይንም ውስብስብ ስሜቶች ሊፈጠሩ ይችላሉ። እንዲሁም የሐሳብ ገለልተኛ ስሜትን ሊፈጥር ይችላል፣ ወይንም ኒውትራል ሐሳቦችን ሊፈጥር ይችላል። ለምሳሌ አንዳንድ ሐሳቦች ቁርስ ላይ የበላውን ነገር ማስታወስ ራሱ ኒውትራል ሐሳብ ሊሆን ይችላል። ስለዚህ ስሜቶች በሐሳቦች ላይ የተመሰረቱ ሲሆኑ በሐሳቦቻችን ምክንያት 3 አይነት ስሜቶች በውስጣችን ይፈጠራሉ። አንደኛው ጥሩ ስሜት ፖዚቲቭ ስሜት ልንል እንችላለን፣ ገለልተኛ ወይንም ኒውትራል። ሶስተኛው መጥፎ ስሜት ወይንም ኔጌቲቭ ኢሞሽን ሊሆኑ ይችላሉ። ሐሳቦቻችን ስሜቶቻችን የሚነዱ መሳሪያዎች ናቸው። በአሉታዊ ሐሳቦች ላይ ብዙ ጊዜያችንን የምናተኩር ከሆነ ኃይላችንን ይቀንሱብናል። በአዎንታዊ ሐሳቦችም እንዲሁ ነው። በአዎንታዊ ሐሳቦች ላይ ብዙ ጊዜን የምናጠፋ ከሆነ ኃይልን እናገኛለን። ስሜቶችና ሐሳቦች በጥልቅ የተሳሰሩ ናቸው። እያንዳንዳቸው ከሌላኛው ተለይተው መኖር አይችሉም። ሐሳቦች ስሜቶቻችንን፣ ውሳኔዎቻችንን፣ ግንኙነቶቻችንን፣ የግል እድገታችንን፣ ምርታማነታችንን እና አጠቃላይ ጤንነታችንን በመቅረጽ ረገድ ትልቅ ሚና ይጫወታሉ። ሐሳቦቻችንን በትክክል መረዳትና መቆጣጠር ስንማር በየዕለቱ የህይወታችንን ብዙ የሥራ ዘርፎችን ማሻሻል እንችላለን። ይህም የተሻለ ደህንነትና ስኬትን ያመጣል። ውስጣዊ ዓለማችንን በተሻለ ሁኔታ መረዳት እንችላለን። ከውጫዊ ዓለም ጋር ያለን ግንኙነትም የተሻለ ይሆናል። በመግቢያ ላይ ለመጥቀስ እንደሞከርኩት በእጃችን ባለው ስራ ላይ ትኩረትን አድርገን እንድንሰራ የሚያግዙንን 4 መንገዶችን ወይም ስቴፖችን እንመለከታለን። አንደኛ ተስማሚ የስራ አካባቢን መፍጠር። ትኩረትን የሚያዘናጉ ነገሮችን መቀነስ። ማንም የማይረብሽን ጸጥ ያለ ቦታ መምረጥ። ትኩረታችን እንዳይበተን በስልክና በኮምፒውተራችን ላይ ያሉ ማሳወቂያዎችን ወይም ኖቲፊኬሽኖችን ማጥፋት። የስራ ቦታን ማመቻቸት ለስኬታማ ወይም ትኩረትን አድርገን አንድን ስራ እንድንሰራ ያግዘናል። ሁለተኛው ደግሞ ፕራዮሪቲን መምረጥ ወይም ቅድመ ተግባሮችን መምረጥና ማስቀመጥ። ከዚያን በኋላ ሶስተኛ የጊዜ አስተዳደር ቴክኒኮችን መጠቀም ወይንም የፖሞዶሮ ቴክኒክ ተብሎ የሚታወቀውን ቴክኒክ መጠቀም። ፖሞዶሮ ቴክኒክ ማለት 5 ስቴፖች አሉት። አንደኛው አንድን ስራ መምረጥ፣ አንድ ስራ ብቻ መምረጥ መወሰን ማለት ነው። ሁለተኛው ደግሞ የወሰነውን ስራ ለ20 ደቂቃዎች ማንበብ ቢሆን ለ20 ደቂቃዎች ወይም ሌላ አይነት ስራ ከሆነ ለ1 ሰዓት መስራት። ስራ ከሆነ ለ1 ሰዓት መስራት። ማንበብ ከሆነ አይምሮአችን ከ20 ደቂቃ በላይ ትኩረት ማድረግ ስለማይችል ለ20 ደቂቃዎች ብቻ በደንብ እናነብና ለ5 ደቂቃ ማሰላሰል እናሰላስላለን። ደብተራችንን እንዘጋለን። ማሰላሰል ለ5 ደቂቃ ማሰላሰል። ከዚያ በአይምሮአችን ውስጥ ካሰላሰልን በኋላ እንደገና ደብተር በመክፈት 20 ደቂቃ ማንበብ። አሁንም ደብተራችንን እንዘጋለን። ማሰላሰል ለ5 ደቂቃ ማሰላሰል። ይህንን ስቴፕ 3 እና 4 ጊዜ መደጋገም። ከዚያን በኋላ 3 እና 4 ጊዜ ከደጋገምን በኋላ ለረዥም ጊዜ እረፍት መውሰድ። አራተኛው የአእምሮና የአካል ዝግጅት። ይህ ማለት ምንድነው? የአእምሮና የአካል ዝግጅት አንድን ስራ ከመስራታችን በፊት አእምሮአችንን ማሳረፍ። ይህ ማለት ብዙ ጊዜ አይደለም፣ ለ5 ደቂቃዎች ያህል ብቻ ዲፕ ብሪዚንግ የሚባለው ወይም ጥልቅ እስትንፋስ መውሰድ ወይንም ለ5 ደቂቃዎች ብቻ ማሰላሰል አእምሮን ማዘጋጀት ለሚቀጥለው ስራ።
ማሳረፍ። አእምሮ የሚያርፈው በሜዲቴሽን ወይም በማሰላሰልና መልካም ነገሮችን፣ ጥሩ ስራዎችን ትላንት የሰራናቸው ጠዋት አልጋችን ላይ ከአልጋችን እንደተነሳን ማሰላሰል፣ ማሰብ፣ ከ5 ደቂቃ በኋላ ወደ ስራ መግባት። ይህ አእምሯችን እንዲዝናና ያግዘዋል ማለት ነው። አእምሯችን ከተዝናና በኋላ የአእምሮ መባዘን ወይንም ማይንድ ዋንደሪንግ የሚባለውን ይቀንስልናል። ማይንድ ዋንደሪንግ ማለት በአእምሮ መባከን፣ ሁልጊዜ በሀሳቦች መወጠር፣ መያዝ ማለት ነው። ከነዚህ ነገሮች እንድንወጣ ያግዘናል። ኢቨን በስራችንም ላይ ያለን ወይንም በማጥናትም ጊዜ በአእምሮ በሀሳብ ስንወሰድ ለ10 ወይም ለ20 ሰከንድ ጥልቅ ትንፋሽን የመውሰድ ልምምድ ጠዋት ብቻ ሳይሆን በስራ ላይ እንኳን ሆነን በሀሳቦች የመወሰድ ወይም በሀሳቦች ስንወሰድ ለ10 ወይም ለ20 ሰከንድ ጥልቅ ትንፋሽ ወዲያው እዛው በስራ ላይ ያለን መውሰድ። ይህንን ኢቭን በመኪና ውስጥ ተሳፍረንም ሊሆን ይችላል፣ ከጓደኞቻችን ጋር ስንጫወትም ሀሳቦችን የመሰብሰብ ቴክኒክ ነው። ይህ ለ10 ወይም ለ20 ሰከንድ ትንፋሽ መውሰድ ማለት ነው። ስለዚህ ውድ ተከታታዮቻችን ይህንን ፕሮግራም ስለተከታተላችሁ እናመሰግናለን። ቪዲዮን ጠቃሚ ካገኛችሁት ላይክ አድርጉ፣ ሼር አድርጉ። በሚቀጥለው ፕሮግራም እንድንገናኝ ዩቲዩብ ቻናሉን ሳብስክራይብ አድርጉ። በሚቀጥለው እስከምንገናኝ ደህና ቆዩ።